ሰላም ሰላም እንዴት ውላችኋል? ዛሬም ሂሳብ ነው የምናየው። ስለ ሙሉ ቁጥሮች አንዳንድ ቲፖች እናወራለን። ሙሉ ቁጥር ምንድን ነው ደግሞ የዛሬው ጥናታችን። ሙሉ ቁጥር በእንግሊዝኛው ሆል ነምበር ይባላል። ሆል ነምበር በሂሳብ ስሌት ውስጥ ሂሳብ ስናወራ ያው ስለ ቁጥር ሳናወራ እናወራም። ስለዚህ እነዛ የሂሳብ ቁጥሮች ደግሞ እንደተለያየ ባህሪያቸው የተለያየ ስያሜ ያላቸው። በዛሬው ዩቲዩባችን ላይ የምናየው ሙሉ ቁጥር ምንድን ነው የሚለውን 4 ቲፖች እነግራቸዋለሁ። ነምበር 1 ሙሉ ቁጥር ፖዘቲቭ ነምበሮች ከዜሮ የሚጀምር 0 1 2 3 እያል ኢንፊኒቲ ድረስ የምንሄዳቸው ነምበሮች በሙሉ ሙሉ ቁጥር ይባላሉ። መጀመሪያቸው ማን ነው? 0 ነው። መጨረሻቸው ኢንፊኒቲ። ዘን ከዜሮ ወደዚህ ያለ ኔጌቲቭ ቁጥር ሙሉ ተብሎ አይያዝም። ሁለተኛ ቲፕ ሙሉ ቁጥሮች ምንም አይነት ነጥብ ወይም ዴሲማል የላቸው። ነጥብ የሌላቸው ወይም ነን ዴሲማል። ያ ማለት ምን ማለት ነው? ነጥብ ቤት የምንለው ለምሳሌ 2.5 ይሄ 2.5 እቺ ነጥብ አለች ሙሉ ቁጥር ልንለው አንችልም። ወይንም ይሄ የሚባለው ምንድነው? አውት ኦፍ ሆል ነምበር በት 3 ኢትስ ሙሉ ቁጥር። ይሄኛው ሙሉ ቁጥር ነው፣ ይሄኛው አይደለም። ይህን መርሳት የለብንም ማለት ነው። ሶስተኛው ነጥብ ሙሉ ቁጥር የምንላቸው ክፍልፋይ የላቸው ወይንም ነን ፍራክሽናል ናቸው። ነን ፍራክሽናል ናቸው። ይህ ማለት ምን ማለት ነው? ለምሳሌ ያለውንም 2/5 እና 7 2/5 ይቺ የክፍልፋይ ሲምቦል ያለችበት ፖይንት ስላለ ይሄ ሙሉ ቁጥር አይደለም። በት 7 ላይ ስንመጣ ምንድነው? ሙሉ ቁጥር ነው። ቢኮዝ 1 2ኛ 2 3ኛ 3 4ኛ እያል የምንጠራበት ስላለ። አራተኛ እና የመጨረሻው የሙሉ ቁጥር ቲፓችን ሙሉ ቁጥሮች መነሻቸው ወይም ትንሹ የምንለው ሙሉ ቁጥር ስንት ነው? ይህን ሁሉም ሰው ያውቀዋል፣ 0 ነው። በተመሳሳይ ትልቁ የምንለው ሙሉ ቁጥር ማን ነው? ኢንፊኒቲ። እነዚህ 4 ቲፖች ስንይዝ ስለ ሙሉ ቁጥር ተወሰነች አይዲያ ይኖረናል። ልጆቻችንም ሙሉ ቁጥር ምንድነው ብለው ሲጠይቁን ከዜሮ የሚነሳ 0 1 2 3 እያለ እስከመጨረሻው እኛ እስከማናውቀው ነምበር ድረስ የሚሄድ በውስጡ ዴሲማል ፖይንት ወይንም ነጥቦች የሌለው 2.5 3.5 4.5 የሌለው ሙሉዎቹን ብቻ የሚይዝ እንዲሁም በዴሲማል ማይገለጹም በክፍልፋይም ፕሬዘንት ማይደረግ ያ ማለት 2/5ኛ 3/5ኛ 4/5ኛ የሚለውን የሌለው ኤንድ ፋይናሊ ትንሹ ሙሉ ቁጥር የምንለው 0 ሲሆን በጣም ሂውጅ የምንለው ትልቁ ምን ደግሞ ኢንፊኒቲ ነው። ለምን 0 አለ፣ 10 አለ፣ 100 አለ፣ 1000 አለ፣ 10000 አለ፣ 100000 አለ፣ 1 ሚሊዮን፣ 10 ሚሊዮን፣ 100 ሚሊዮን፣ ትሪሊዮን ድረስ አለ። ኢንፊኒቲ ድረስ ያሉት ነምበሮች ብቻ ዊዛውት ዴሲማል እና ዊዛውት ፍራክሽናል ፕሬዘንት የሚደረጉ ከሆነ ዜር ሆልድ አስ ሙሉ ቁጥር ወይንም ሆል ነምበር እንደኛ ይባላሉ። ዘን በሂሳብ ትምህርት አንዱ መነሻችን ቁጥሮችን ማየት ነው ማለት ነው። በዚህኛው ሲዝን ይሄን ነው ያየነው። ኔክስት ደግሞ ሌሎችን እናያለን። ፕሊዝ ሰብስክራይብ አድርጉ፣ ኮፒ አድርጉ፣ ሼር አድርጉ። ቢኮዝ ስንሰፋ ዲቴል እየገባን እያየነው እንሄዳለን። ለዛሬው አመሰግናለሁ።